ሰላም አቤልን ቆይማት እስከ መቼ ነው እኛ እንደዚህ የምንሆነው ትለዋለች። ከዛም አቤልም እንግዲህ ሰላም ልመጂው ይህንን ጸባይ ያመጣሽው አንቺ ነሽ ይላታል። እናም ሰላምም ምን አደረግኩ ቆይመት እኔ ፍቅሬ ትዳሪ ብዬ እቤት ውስጥ ስለተቀመጥኩኝና አንተ ስትገባ ስትወጣ እያየህኝ አስጠላሁ አይደል ትለዋለች። ከዛም አቤልም እናም አቤል ምን ይላታል? ይኸውልሽ ሰላም አንቺ ማለት ልክ እንደ ወራጁ ውሃ ነሽ ይላታል። እሷም እንግዲህ በቃ የኔና ያንተ ፍቅር እዚህ ድረስ ነው ማለት ነው፣ ይበቃናል ማለት ነው እያለች ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ሰላም ነኝ። እንዴት ተለመደ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮችም ላይክ ሸር እያደረጋችሁ አበረታቱኝ። አዲስ ቻናል ነው አይከፈልበትም። ቤተሰብ ወደ ቪዲዮ እናም አቤልም እንግዲህ ለሰላም አንቺ ማለት ልክ እንደ ወራጅ ውሃ ነሽ ማለት ነው። ቀን በቀን ዝም ብለሽ የፈለገሽን መርዝ የሆነ ነገርሽን እየተናገርሽኝ እኔም ደግሞ ላንቺ ያለኝ ፍቅር እየቀነሰ መጥቷል ይላታል ማለት ነው። ይህንን ስትሰማ ሰላምን ትለዋለች። ሰላምም ትሰማለህ ትለዋለች አቤልን። ህይወት ፍልስፍና አይደለችም እየቀለድክ ነው እንዴ እያለች ስትለው አቤል ምን ይላታል? ሰላምን ስንት ዓመት ሙሉ ታገስኩሽ፣ አንቺ ግን ምንም የማትቀየሪ ያው የሆንሽ ሰው ነሽ ይላታል። ከዛም ሰላምም ይሄንን ሲላት አዎ አውቃለሁ ትለዋለች። አውቅ ያለሁኝ ሸክም ሆኜብህ አስቸገሪህ ነው አይደል እንደዚህ ላይ ስለተቀመጥኩኝ ይህንን ሁሉ አተታ የምታበዛው ትለዋለች። ይህንን ስትለው አቤል ምን ይላታል? ሰላምን በፈጠረሽ ሰላም መናገር ከቻልሽ ጥሩ ነገር ተናገሪ፣ ካልቻልሽ ደግሞ በቃ ዝም በይ። ቢያንስ ጎረቤቶቻችን እንኳ ከዚህ በኋላ የኔና ያንቺን ጭቅጭቅ መስማት የለባቸውም፣ በቃ ዝም በይ በማለት ይላታል። ይህንን ደግሞ አሁን እሷ ምን ትለዋለች? ሰላም ወይኔ ሰላም በቃ አንተ የኔን ድምፅ ራሱ መስማት ሰለቸህ አይደል ስትለው አቤል ምን ይላታል? አቤልም አንቺ ማለት እኮ በቃ እንደዚህ ነሽ ሽት ይልና ትቷት ይሄዳል። ይህንን ሲላትም እሷም ትናደድና ሰላም አቤል ትለዋለች። እሱ ግን ምንም አይነት መልስ ሊሰጣት አልቻለም። የአቤል ወንድም እናቱ ጋር ደውሎ ሄሎ የኔ ልጅ ትላለች። እናቱም እማዬ እንዴት ነሽ ደህና ነሽ አይደል ይላታል። ሰላም ነኝ የኔ ልጅ አይዞህ አትጨነቅ ትለዋለች። ከዛም ልጁም እማዬ ምንም አልሆንሽም አይደል ሲላት አረ ደህና ነኝ ልጄ አትጨናነቅብኝ ስትለው እሱም እሺ በቃ እቤት መጥቼ ልይሽ ይላታል። እናቱም ስለምታውቅ የምራቷን ጸባይ የሰላምን አረ ተው ልጄ ተው ሰላምን ታውቃት የለ አሁን እዚህ ቤት ብትመጣ ታስቀይምሃለች፣ ታናድድሃለች ትለዋለች። ከዛም ልጇ ምን ይላታል? ከዛም ወይም ደግሞ እሷ ከሌለች ትመጣለህ ነገ አይሻልም ልጄ ስትለው ልጁም እሺ በቃ እማዬ በጣም ይቅርታ ይላታል። እናትየዋ ምን ትለዋለች? እንዴ ልጄ ለምን የምን ይቅርታ ነው ስትለው አይ ምንም ነገር ማድረግ አልቻልኩም ላደርግልሽ አልቻልኩም ብዬ ነው ይላታል። ከዛም እናቱም ወይ የኔ ልጅ ይሄ ቀን እኮ ያልፋል ነገም የኛ ቀን ነው እንደዛማ አትበለኝ ትለዋለች። ከዛም ልጇም እሺ በቃ ማዬ ያችን ሰላምን ግን ምን እንደማደርጋት እኔ ነኝ የማውቀው ይልና ከዛም እሱም እሰራላታለሁ እያለ ዛቻውን እናቱ ስትሰማ እናቱም ተው እኮ ልጄ ተው ቂምማ አትያዝ ወዳ መሰለህ እንዴ እንደዚህ የምትሆነው የሆነ ነገር ውስጧ ላይ ሊኖር ይችላል እንጂ ትለዋለች። ከዛ ይህን ስትለው ልጁም አረ በእናትሽ እናቴ ከሷ የባሰ አንዳች ነገር አለ ይቺ የሆነች ምታታም ምናምን ነገር ይልና ይሳደባል ማለት ነው። ምክንያቱም ሰላም እናቱን በጣም እንደምትበድላት ነው የሚያውቀው። እርግጥም ነው ትበድላታለች በጣም ጨካኝ ስለሆነች። በዛ ምክንያት ደግሞ እሱ ቂም ይዞባታል በሰላም ላይ። እናም ልጁ የሆነች ጠንቋይ ምናምን እያለ እየተሳደበ እናይቱ ሳቅትልና አረ ተው ልጄ ተው እንደዛ አትበል ትለዋለች። እሱም እሺ በቃ እማዬ ደግሞ በኋላ ማታ እንዳትጮህብሽ አዲስ ነገር ካለ ደውዪልኝ እሺ ይላታል። እናቱም እሺ በቃ ቻው የኔ ልጅ ትለዋለች እና ስልኩን ይዘጋሉ። ጽናት በመንገድ ላይ ለብቻዋ እየተንቀሳቀሰች ነበረና ወይኔ በቃ እኔ መጨረሻ እንደዚህ ሊሆን ነው ለማንም ሽማግሌ አሳልፌ መስጠት አለብኝ ማለት ነው እያለች ለብቻዋ ታወራለች። እና ምን ትላለች? በቃ የሆነ ውሳኔማ መወሰን አለብኝ እያለ ለብቻዋ መንገድ ላይ እያወራች ትሄዳለች። ያስጨነቃት ነገር ያለ ይመስለኛል።
ሰላም ሳሎን ላይ ቁጭ ብላ ነበረና የአቤልን እናት አንቺ ሀገሬ ሀገሬ ትላታለች። አቤት ትልና ወደ አጠገቧ ትመጣለች። ምን ያወዛውዝሻል? በይ አሁን ቁጭ በይና እንነጋገር ስትላት የአቤል እናትም እሺ ትልና ሶፋው ላይ ትቀመጣለች። ከዛም ሰላም እንግዲህ ነገረኛ ስለሆነች እሷ ምን ልትላት ይሆን? የአቤል እናት እሷ እንዳለቻት ቁጭ በይ ስትላት ልትቀመጥ ስትፈልግ ተነሺ ማነው ሶፋ ላይ የምትቀመጭ የፈቀደልሽ? ትልና በጣም ትጮህባታለች። ስትጮህባትም የአቤል እናት መሬት ላይ ተቀመጪ ብላት ነበረ። እሺ በቃ እንዲሁም አልቀመጥም ትልና ትቆማለች። ቁጭ አልልም እነዚሁ እንደቆምኩኝ መናገር ያለብሽን ነገር ንገሪኝ ትላታለች አቤል እናት። ሰላምም ምንድነው እንደዚህ የሚያመጻድቅሽ? እስር ቤት አድረሽ እንዳልመጣሽ አትሁኛ ትላታለች። ሰላም በጣም መጥፎና በጣም ክፉ ናት የምር። ከዛም ሰላም መጀመሪያ አቤል ጋር ስለተነጋገሩ ምን ትላለች እናትየዋን፣ እኔ ምልሽ ቆይም አቤል ምንድነው እንደዚህ የሚያደርገው ስትላት፣ እናትየዋም እንዴ ምን ሆነ ደግሞ ልጄ ምን ሆነ ትላታለች። ያንቺ ልጅማ ምን ይሆናል ትልና ሰላም ቀጥታ ነገር ለማቀሳሰር ነው የመጣችውና የጠራቻት። ቀጥታ ወደ ነገሯ ትገባለች። ያንቺ ልጅማ ምን ይሆናል እኔ ነኝ እንጂ የምቃጠለው ትላታለች። ከዛ የአቤል እናትም እኔማ ምን አውቄ ስትላት፣ ሰላምም አንቺማ ምን ታውቂያለሽ ድሮ ምን ያንቺን መጠየቄ ትልና ሂጅ በቃ ብላ ከፊት ለፊቷ እንድትሄድ ታደርጋታለች። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። የሰላም መጥፎነት እንዲሁም ደግሞ የአቤል እናት ገራምነት እስኪ ማን ነው የሚመቸው? ሰላም ግን በጣም መጥፎ ናት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።